ሰላም የሲሙኒ ፊክስ ፋሚሊዎች እንዴት ናችሁ? በቅርቡ ኤችኤፍኤም አናውንስ ባረገው መሰረት የ100% ዲፖዚት ቦነስ አውጥቷል። ይሄም ኦፈር የሚቆየው ከማርች 24 እስከ ማርች 31 ነው። ሶ ይሄን ቪዲዮ ከማርች 31 በፊት እያያችሁት ከሆነ በጣም እድለኛ ናችሁ ማለት ነው። እናም በአብዛኞቻችሁ ጥያቄ መሰረት እንዴት ቦነሱን መውሰድ እንደምትችሉ ማግኘት እንደምትችሉ ቪዲዮ ስራልን ባላችሁ መሰረት ይሄኛው ቪዲዮ እየሰራው እገኛለሁ። እናም አንዳንድ ጥያቄዎችም ኮንፊውዥን ምናምን ስላለ እዚሁ ላይ ክሊር ማድረጉ ይሆናል ማለት ነው። ሶ በመጀመሪያ ይሄንን ቦነስ አክሰስ ለማድረግ ወደ ኤችኤፍኤም እንሄዳለን። አካውንት ካላችሁ አካውንታችሁን መክፈት፣ ከሌላችሁ ደግሞ ሊንክ ባዮ ላይ ያስቀምጥላችኋለሁ ኦር ዲስክሪፕሽን ላይ ያለ እሱን ነክታችሁ አካውንት ከፍታላችሁ። ከዛ በኋላ እዚህ ጋር ኖት እንትን ማድረግ ያለባችሁ ነገር በእኔ ስር ካልሆናችሁ ወይም ቦነስ አክሰስ ማድረጋችሁንም ጀስት ኤችኤፍኤም አካውንት ስላላችሁ አክሰስ ማድረጋችሁ። ሶ ሄዳችሁ አካውንት ከፍታችሁ አካውንት ካላችሁ ደግሞ መቀየር የምፈልጉ ከሆነ በሰፖርት በኩል ዲኤም አድርጉልኝ፣ እንዴት እንደሚቀየር አሳያችኋለሁ ማለት ነው። ሶ መጀመሪያ ላይ አካውንት እንከፍታለን። አካውንት ካላችሁ እዚህ ጋር ሎጊን ትሉና ዳሽቦርድ እንደዚህ ነው ይመጣላችሁ። ከዛ በኋላ ኦፕን ላይቭ አካውንት እንላለን። እሷን ከተጫንም በኋላ ቦነስ አካውንት የምትለዋናለች እሷን እንጫንና ይሄን በምትመለከቱት ቶፕ አፕ ቦነስ የሚለውን ይሄኛውን ማለት ነው ቶፕ አፕ ቦነስ የሚለውን ነው የምናደርገው። ይሄ ሱፐር ቻርጅድ ቦነስ ከሆነ እሱ ሌላ ነው፣ ማርጂን ነው። ይሄኛው ግን ማርጂን አይደለም። ዊችስ በኋላ ላይ ስለዚህ ነገር አስረዳቸዋለሁ ማለት ነው። እስከ መጨረሻው ማየት እንዳይረሳ። እንገባለን። ከዛ በኋላ እዚህ ጋር የሚጠይቀንን ኤሚት4 ከሆነ ፈልጉት ኤሚት5 ከሆነ ኤሚት5 ዩኤስዲ ከሆነ ከረንሲ ትመርጣላችሁ። ሌቨሬጅ ከዛ አካውንት ኒክኔም መስጠት ከፈለጋችሁ ኒክኔም ሁሉንም ነገር ታረጉና ታስገባላችሁ። ከዛ በኋላ ኮንፊርም ብላችሁ ኦፕን ላይቭ አካውንት ትላላችሁ። ከዛ በኋላ ቀጥታ የምትሄዱት ትራንስፈር ፈንድ ወደሚለው ነው። ዲፖዚት ያው ማድረግ ይጠበቅባችኋል። ዲፖዚት ካረጋችሁ በኋላ ከማዊ ዋሌት ወደምትፈልጉት ቶፕ አፕ ቦነስ አካውንታችሁን ትነኩና የምትፈልጉትን አማውንት እዚህ ጋር ጽፋችሁ ትራንስፈር ታረጋላችሁ ማለት ነው። ይሄ በቀላሉ እንትን የምትሉት ነው፣ ቦነሱን አክሰስ የምታረጉበት ወይ ነው ይሄኛው። ሶ መጀመሪያ ይሄንን ታረጋላችሁ ማለት ነው። እና አሁን እዚህ ጋር ብዙዎቻችሁ ጋር በጣም ጥያቄ እየፈጠረ ያለው ነገር ቦነሱ ይሄ የምትመለከቱት ቦነስ እስከ $100 ዲፖዚት ካረጋችሁ ኦር ከ$100 በታች ዲፖዚት ካረጋችሁ እጥፉን ይሰጣችኋል ማለት ነው። እና ዲፖዚት ቦነስ ብዙውን ጊዜ የሚታወቀው ማርጂን በመሆን ነው። ሶ አብዛኞቻችሁ የምታውቁት ያንን ነው። ይሄኛው ግን ማርጂን አይደለም። ማርጂን የሚሰጠው ከአጠገቡ ቅድም ያሳየኋችሁ ሱፐር ቻርጅድ ቦነስ የሚለው እሱ ነው ማርጂን የሚሰጣችሁ። ይሄኛው ግን ትሬደብል ቦነስ ነው የሚሰጣችሁ። which is አሁን $50 ዲፖዚት አደረግን እንበል። $50 ዲፖዚት ስታደርጉ ስንት ይሰጣችኋል? $50 ይሰጣችኋል። $100 ይኖራል አካውንታችሁ ውስጥ። በፎቶ አስቀምጥላችኋለሁ እንዴት እንደሚሆን ኤሚት5 ሂስትሪ ላይ እንዴት እንደሚቀመጥ ወዲያውኑ ነው ቦነሳችሁ የሚሰጣችሁ። ከዛ ትሬድ ስታደርጉ ከካሻችሁ ላይ ነው ቦነሱ የሚቀነሰው። አሁን አንደኛ የሚጠየቀው ጥያቄ ቦነሱን ካገኘው በኋላ ብሬን አውጥቼ በቦነሱ ትሬድ ማድረግ እችላለሁ? እንደዚህ አይነት ጨዋታ መጫወት አትችሉ። ኢማጂን ይሄን ብሮከር እናንተ ኦን ብታረጉት እንደዚህ አይነት ነገር ትፈቅዳላችሁ? ስታስቡት ሎጂካሊ ራሱ ስታስቡት የማይሆን ነገር ነው አይደለ? እሱን ከአይምሯችን ውስጥ እናወጣለን። ሁለተኛ ደግሞ ትሬድ ሳረግ ከቦነሱ ነው ወይስ ከብሬ ነው የሚለው ነው ጥያቄ። ሁለተኛ ይሄ እንዴት ነው ዲፖዚት ያደረጋችሁት ካሽ አሁን 50 ነው ብለን አይደለ የተነሳ ነው። $50 ሉዝ ስታረጉ ከ$100 $50 ሉዝ ስታረጉ ምን ይፈጠራል? የቀረችው $50 ቦነስ ነች ማለት ነው። መጀመሪያ ሎስ የምታረጉት ከዲፖዚት ካረጋችሁት ካሽ፣ ከዛ በኋላ የቀረው $50 ደግሞ ትሬደብል ቦነስ ነው which is እሱን ገንዘብ ማውጣት አትችሉም። ነገር ግን በሱ ገንዘብ ትሬድ አድርጋችሁ የምታተርፉት እያንዳንዷ ገንዘብ የእናንተ ነች ማለት ነው። ዊዝድሮ ማድረግ ትችላላችሁ without any restriction ማለት ነው። ምንም ነገር ገደብ የለባችሁ። ሶ ቦነሱ እንደዚህ ነው የሚሰራው። ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በተቻለኝ አቅም ለመመለስ ሞክራለሁ። በጣም አሪፍ ቦነስ ስለሆነ ተጠቀሙበት። በኢቭን ባለፈው አንድ የኮሚኒቲያችን ልጅ ባለፈው ፌብሩዋሪ ላይ በነበረው ይህንን ቦነስ ተጠቅሞ ነበርና ምን ሀፕን አረገ? ሎስ ውስጥ ገባና ቦነሱ ላይ ትሬድ ማድረግ ጀመረ ማለት ነው። ካሹን ሎስ አድርጎ which is ዲፖዚት ካረገው ወርዶ $10 ላይ ደረሰ ማለት ነው በቦነሱ። ያቺን $10 አሳድጎ ወደ $50 ምናምን አድርሶ ከዛ በኋላ ዊዝድሮ ሊያወጣ ይችላል ማለት ነው። እዚህ ጋር ገባችሁ አይደለ? የቦነሱ ጥቅሙ ያላችሁን ካፒታል አሁን $20 ከሆነች ዲፖዚት ታረጓት 40 ይሆናል። 20ዋን ሎስ ብታረጉ ሌላ 20 ያላችሁ ማለት ነው ሰርቫይቭ ማድረግ የምትችሉባት።
የዚህ ቦነስ ጥቅሙ ይሄ ነው። ማርጅን አይደለም ሌቨሬጅ እንድጨምሩ ወር ምናምን አይደለም። በቃ ይሄ ሎት ጨምራችሁ ምናምን ካፓሲቲ የሚጨምርላችሁ አይነት ነገር አይደለም። በቃ ትሬዳብል ቦነስ ነው የሚሰጣችሁ። በሱ ትሬድ አድርጋችሁ የምታገኙትን ፕሮፊት የእናንተ ነው። ዊዝድሮ ያለ ምንም ሊሚት ዊዝድሮ ማድረግ ትችላላችሁ ማለት ነው። የሰራችሁትን ፕሮፊት ግን ቦነሱን ግን ዊዝድሮ ማድረግ አትችሉም ማለት ነው። ሶ ቤዚካሊ የቦነሱ አጠቃቀምና እንትን ይሄ ነው ማለት ነው። ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በቀጣይ አሪፍ ቪዲዮ ስለምንገናኝ ሰብስክራይብ አድርጋችሁ ኖቲፊኬሽን ቤሏን ማብራት እንዳረሱ። see you on next video. Peace.